ዩንግ ይህን ትንቢት አኒሜስ ብሎ ጠርቶታል። በሁሉም ሴቶች ውስጥ የሚኖሩ ውስጣዊ የወንዶች ምስል ሴቶች አደገኛ ወንዶችን እንዲያሳድዱና ጥሩ የሆኑትን እንዲጠሉ የሚያደርገው የማይታይ ኃይል ይሆናል። ያለ ምክንያት እንዲከራከሩ፣ ያለ ጥበብ እንዲጓዙና ያለ ተጠያቂነት የሞራል ትምህርት እንዲሰጡ ያደርጋቸዋል። ዩንግ ይሄንን መንፈሳዊ ይዞታ ሲል ገልጾታል። ሴትዮዋ ከራሷ ንቃተ ህሊና ሳይሆን ከውስጣዊ የወንድነት ቅዠቷ ጥላ ስር እየሰራች መሆኑን የማታውቅበት ሁኔታ ነው። እና እናንተ ወንዶች ትወድቁበታላችሁ፣ ምክንያቱም ማንም እንድታውቁት ስላላስተማራችሁ። መምረጥን ከመረዳት ጋር ታሳስታላችሁ። ልዩ ነህ ስትልህ የምትናገረው ቃሏን ታምናለህ። በእውነቱ ግን እሷ ከልጅነቷ ጀምሮ ስትለማመደው የነበረውን ሚና ለመወጣት የቅርብ ጊዜ ፊት ነህ እና ቅዠቱ ሲፈርስ ጭምብሉ ሲገለጥ ግራ ተጋብተህ ተከድተህና ተዋርደህ ምን እንደተሳሳትክ ትጠይቃለህ። ግን ምንም አልተሳሳትክም። በሌላ ሰው ጨዋታ ውስጥ አሳማኝ ተዋናይ መሆን አቁመሃል።